ሪል ትሬዲንግ በድጋሚ መጣችሁ። ዛሬ ደግሞ የምንመለከተው ቀላል የሆነ ከዚህ በፊት የሰራሁላችሁ ቪዲዮ ላይ ማየት ትችላላችሁ። ያው ብዙ ሰው እዛ ቪዲዮ ላይ ኮመንት ያደረገልኝ ይህ ቪዲዮ ድጋሚ ይሰራልኝ እና ቪዲዮ ደግሞ ብዙም ክሊር አይደለም፣ ያው ትንሽ ኤዲቲንግ ሚስቴክም ስለነበረው ማለት ነው። ስለዚህ በአሁኑ ደግሜ እሱን እሰራላችኋለሁ። ቀላል የሆነ ኦንላይን ላይ ገንዘብ የምትሰሩበት በጣም ኢዚ ሲምፕል፣ ኢቨን ህፃኖች ራሱ ልጆቻችሁ እንኳን እየተጫወቱላችሁ እናንተ ገንዘቡን መውሰድ የምትችሉበት ጌም ነው ማሳያችሁ። ያ በጣም ቀላል ጌም ነው። ቪዲዮን አጭር ለማድረግ እሞክራለሁ፣ ምክንያቱም ያን ያህል ኮምፕሊኬትድ የሆነ ነገር የለውም። ለእናንተም ለማስረዳት ይህን ያህል የሚከብድ አይደለም። ስለዚህ ሰብስክራይብ እያረጋችሁ ይሄ ዩቱብ ቻናል ደግሞ ክሬት የተደረገው ብዙ ኢትዮጵያኖችን ችግር ለመቅረፍ ነው እና ሰብስክራይብ፣ ሼር፣ ኮፒ ሊንክ እያረጋችሁ እንዲሁም ለቤተሰቦቻችሁ ለጓደኞቻችሁ እንዲሁ ኦንላይን ለገንዘብ መስራት ለሚፈልግ ሰው እንደዚሁ ሼር አድርጉላቸው። ኮፒ ሊንክ እያረጋችሁ ወደ ቪዲዮ እንግባ። ስለዚህ ወደ ቪዲዮ ስንገባ ቀጣዩ የምንመለከተው ምርጥ የሆነ ኦንላይን ላይ የምናገኘው ኦንላይን ላይ ጌም በመጫወት ብቻ ገንዘብ መስራት የምንችልበት አፕሊኬሽን ነው። ይህ አፕሊኬሽን ዲስክሪፕሽን ላይ ያስቀምጥላችኋል። ከሱ ላይ በመግባት ዳውንሎድ ማድረግ ትችላላችሁ ማለት ነው። ስለዚህ ጌሙ በጣም ቀላል ነው። ጀስት መኪና ጌም በመጫወት ብቻ ማለፍ የምትችሉት ነገር ነው። እሱን በደንብ ማሳያችሁ ይሆናል ማለት ነው። እሺ፣ ዳውንሎድ ካረጋችሁት በኋላ እዚህ ጋር የጌም ዋንትን ውስጥ ትገባላችሁ። ከዛም በኋላ ጌሙ ላይ ባላችሁ ማለት ነው። ስለዚህ እኔ ዳውንሎድ የምታደርጉበትን ሊንክ እልክላችኋለሁ። ከዛ ላይ ዳውንሎድ በማድረግ ይህንን አፕሊኬሽን መጫወት ትችላላችሁ ማለት ነው። ስለዚህ እንዴት እንደምትጫወቱት ደግሞ ብዙ ሰው ይሰራልኝ ስላለ እኔ ላይ የሚያሳያችኋለሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት በፊት ለፊቱ ብቻ በማየት ምን እንደሚሰራላችሁ ማየት ትችላላችሁ። ስለዚህ በቀላሉ በአጭር መንገድ ይህንን ልግለጽላችሁ። እዚህ ጋር እንደምትመለከቱት ያለኝ የዶላር መጠን ያሳየኛል አይደል? እዚህ ጋር ስለዚህ እሱ ጋር ያለኝ የዶላር መጠን ነው። እዚህ ጋር ደግሞ ኮይን አለ። ይሄኛው ኮይን ደግሞ ገንዘብ ወደ ዶላር ይቀየራል። እዚህ ጋር እንደምትመለከቱት ወደ ዶላር ይቀየራል። እዚህ ጋር ኮይን አለ። ይሄኛው ከዚህ በፊት ዊዝድሮ ስላደረጉ ነው እንዲህ ያነሰው እንጂ በጣም ብዙ መስራት የምትችሉበት ነው። መኪና ሳያጋጩ በመሄድ ብቻ የምታገኙት ገንዘብ የምታገኙበት መንገድ ነው። ስለዚህ አሁን ይሄኛው እዚህ ጋር እንደምትመለከቱት ይሄኛው ዶላር ነው። እዚህ ጋር እንደምትመለከቱት ኮይን ይቀየራል። እዚህ ጋር ደግሞ ኢንቪቴሽን ነው። በኢንቪቴሽን እንግዲህ ይሄን ያህል አማውንት ኦፍ ዶላር ማግኘት ትችላላችሁ። እዚህ ጋር $15 ግራንድ ፕራይስ አለ። ይሄ ጋር እንደምትመለከቱት ሚሽኖች አሉ፣ ዴይሊ ሚሽኖች፣ እነሱም ኮይን ያስገኛችኋል። እንዲሁም ደግሞ ዩኤስ ዶላሮችን ማግኘት ትችላላችሁ። እዚህ ጋር በኢንቪቴሽን የምታገኙት ነው ማለት ነው። ስለዚህ ጌሙን እንዴት እንደምትጫወቱት መጀመሪያ ላሳያችሁ። ስለዚህ መጀመሪያ ጌሙን ለመጫወት ምንድነው የሚያስፈልጋችሁ? እዚህ ጋር የምትመለከቱትን 20 ሙሉ መሆን፣ ያው ግዴታ ሙሉ መሆን የለበትም። ቢያንስ ከዜሮ በላይ መሆን አለበት በአንድ እንኳን ለመጫወት ማለት ነው። ስለዚህ እኔ እንደምትመለከቱት ሌቭል 209 ነኝ። እንደምታስቡት ይሄ 209 ትልቅ ምናምን አይደለም፣ በጣም ትንሽ ነው ሌቭሉ። በኢንቪቴሽን ስለሆነ ነው ከዚህ በፊት ያለው ዊዝድሮ ያደረኩት ማለት ነው። ስለዚህ ጌሙን እንዴት እንደምትጫወቱት ላሳያችሁ። መጀመሪያ እዚህ ጋር ስታርት ጌም የሚለውን ትነካላችሁ ማለት ነው። ስታርት ጌም የሚለውን ስትነኩት እንዳሳየኋችሁ እዚህ ጋር አንድ ይቀንስባችኋል ካላችሁ ላይ። ስለዚህ በየቀኑ 4 ይሰጣችኋል አይደለ? ስለዚህ 4 ይሰጣችኋል። አሁን ስታርት ጌም የሚለውን ክሊክ እናድርግና እንዴት እንደምትጫወቱት ላሳያችሁ። ስለዚህ ስታርት ጌም ትሉታላችሁ። እንደምትመለከቱት እንደዚህ ጌም ትጫወታላችሁ ማለት ነው። እዚህ ጋር ስትደርሱ ቀጥታ የለባችሁም። ያዚህ ስታደርጉት ፍሬን ይይዛል ማለት ነው። ከዛ ቀጥታ ትሄዳላችሁ። ከዛ ደግሞ ሪፔር ለማድረግ እዚህ ጋር እንደምትመለከቱት ሪፔር ለማድረግ ፍሪ ሪፔር ታደርጋላችሁ። ቪዲዮ ዋች አድ ቪዲዮ ታይፕ ነው ማለት ነው። ስለዚህ ለምሳሌ አሁን እንደዛ አርታ ያላችሁ ፍሪ ሪፔር ትሉታላችሁ። ከዛ 0.2 ይጨምርላችኋል። እንደዚህ አድርጋችሁ እንደምትመለከቱት አዱን ካያችሁ በኋላ ይሄን ያህል አማውንት ኦፍ መኒ ይሰጣችኋል ማለት ነው። እዚህ ጋር እንደምትመለከቱት መኪናው ሪፔር ይደረግላችኋል ከተጋጫችሁ ምናምን። እንደምትመለከቱት እዚህ ጋር
እንደዚህ አይነት አማውንት ኦፍ መኒ ይሰጣችኋል ማለት ነው። ስለዚህ $0.2 ለማግኘት በጣም ቀላል ነው። እዚህ ሌቭል 209 ነበር፣ አሁን 211 ደርሻለሁ እንደምትመለከቱት። አሁን ደግሞ ቀለል ያለው ፈጠን አድርጌ ቀለል ወዳሉት ነገሮች ላሳያችሁ። እዚህ ጋር ሌቭል ኮምፕሊት ስታደርጉ የሚሰጣችሁ አለ ማለት ነው። ስለዚህ አሁን እዚህ ጋር እንደምትመለከቱት እዚህ ጋር 210 በ180 የተቀበልኩት ነው ማለት ነው። 180 ሌቭል ስትደርሱ እንደዚህ ይሰጣችኋል። ከመጀመሪያው ላሳያችሁ። ከመጀመሪያው ይቅርታ፣ እዚህ ጋር እንደምትመለከቱት ሌቭል 5 ስትደርሱ $1.5፣ ሌቭል 15 ስትደርሱ $1.5፣ ሌቭል 30 ስትደርሱ $1.5፣ ሌቭል 60 $1.5። እንዲህ ያለ በጣም ብዙ ሌቭሎችን መጨረስ ትችላላችሁ። እስከ እንደምትመለከቱት እኔ ጋር 360 አለ። 360 ሌቭል ስደርስ $1.5 አገኝ ይሰጠኛል ማለት ነው። ስለዚህ እናንተም እንደዚህ ጌሙን ቶሎ በመጫወት ኢቨን በቀን ከመቶ ምናምን ሌቭል በላይ ማለፍ ትችላላችሁ። እናንተ ጀስት በሁለት ቀን ብቻ ነው ያለሁበት ሌቭል ላይ በመድረስ ገንዘባችሁን ማውጣት ትችላላችሁ ማለት ነው። ይሄ በጣም ቀላል የሆነ ነገር ነው። ብዙ ጊዜ ስላልተጫወትኩት ነው። ስለዚህ በጣም ሌጂት የሆነ ነው። በፔፓል ነው ማውጣት የምትችሉት ማለት ነው። እዚህ ጋር እንደምትመለከቱት እችኛዋ 5 የሆነችው እዚች ጋር እንደምትመለከቷት 5 ማለት እዚህ ጋር $2 ነች። ስለዚህ እቺን 5 መስራት የምትችሉት ደግሞ የት እንደሆነ ላሳያችሁ። እሷን 5 መስራት የምትችሉት እዚህ ሚሽን ላይ ትገባላችሁ። ከዛ እዚህ ጋር እንደምትመለከቱት ሚሽኖቹን ትሰራላችሁ ማለት ነው። እዚህ ጋር ካውንት ዳውን ይቀመጥላችኋል። እነሱን ተጠቅማችሁ ይሄንን እና ይሄንን ኮምፕሊት ስታደርጉ ይሄ ይሰጣችኋል። እነሱን 5 አገኛችሁ ማለት እዚህ ጋር ማግኘት ትችላላችሁ። እነሱን 5 አገኛችሁ ማለት እዛ ላይ $2 አገኛችሁ ማለት ነው። ስለዚህ እነዚህን ኮምፕሊት ማድረግ ኖርማል ነገር ነው፣ ቀላል ነው። እሱ መጨረሻ ላይ የሚጠቅማችሁ ማለት ነው። እዚህ ጋር እንደምትመለከቱት ሴትልመንት አለ። እዚህ ጋር ደግሞ ሾርቴጅ የሚባል አለ ማለት ነው። 36 ላይ ሲደርስ ስትነቁት ኮይኖችን ይጨምርላችኋል። ይሄኛውም እንደዚህ ኢንቫይት ስታደርጉ ሰው ይጨምርላችኋል ማለት ነው። ስለዚህ ይሄን ያህል ቀላል ነገር ነው። ኢንቪቴሽን አይዲያችሁን ደግሞ እዚህ ጋር አሁን የነካሁትን አይታችኋል አይደል? እዚህ ጋር እሱን ክሊክ ታደርጋላችሁ፣ ከዛ ኮፒ ታደርጋላችሁ ማለት ነው ኢንቪቴሽን አይዲያችሁን። ስለዚህ ይሄ እኔ አይዲ አይደለም፣ እኔ ኢንቫይት ያደረገኝ ሰው አይዲ ነው። እኔ ደግሞ የራሴን አይዲ እዚህ ጋር አገኘዋለሁ ማለት ነው። የራሳችሁን አይዲ ማግኘት የምትችሉ ሰውን ኢንቫይት ለማድረግ እዚህ ጋር ነው። ስለዚህ እንደምትመለከቱት ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ ቶሎ ስሩ። በቀጣይ ደግሞ ገንዘቡን እንዴት ማውጣት እንደምትችሉ በአጭር በጣም ቀላል በሆነ መንገድ ገንዘቡ እንዴት ማውጣት እንደምትችሉ፣ ፔፓላችሁን እንዴት ሴታፕ አድርጋችሁ ገንዘብ ማውጣት እንደምትችሉ ቀጣይ እሰራላችኋለሁ። ቻው ጋይስ፣ አመሰግናለሁ።